ያውላችሁ ይሄ አሁን ትሪያችንን ዘይት እንደዚህ አድርገን እንቀባለን። ዛሬ ሚካኤል ስለሆነ ዳቦ ልንጋግር ነው። ስለዚህ እዚህ ጋር ደግሞ ምጣዳችንን እያሰማን ነው። ከዛን ሊጣችን ይመጣል። ያውላችሁ ሊጣችን ዋው 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 እንደዚህ ሆኗል። አሁን ይጀመራል ማለት ነው አምባሻው። ያው እንግዲህ ሶስቱም ተዘጋጅቷል። እንደዚች ከዛን እዚች ጋር ዘርጋፍ እናረጋታለን። ይኸውላችሁ እንደዚህ እያረግን እዚህ ጋር እንደዚህ ትሪያችን ላይ ዘይት የቀባነው ትሪ ላይ እንደዚህ እንጠፈጥፈዋለን። እንግዲህ የሚገርማችሁ አቦካኮ ራሱ በጣም በቃ ለየት ያለ ነው። ይኸውላችሁ ቢላዋው ደግሞ በዚህ ሳይሆን በዚህኛው በዶመዶመው ማለት ነው የምታወጡለት ቅርጽ እንደዚህ እናደርጋለን። ያረግን እንደዚች እናደርጋታለን። ከዛን ይችን በዚህ ጋር ደግሞ ይቺ እንደዚች እናደርጋለን። እዚህ ጋር ትንሽ መስተካከል ስላለበት ነው። ይኸውላችሁ እንግዲህ እናደርግና ከዛን ደግሞ ይቺን በማንኪያ እንዴት ትሞሽሯት አላችሁ። በተመቻችሁ አድርጋችሁ ለልጄ ኬክ የጋገርኩኝ ነው። የስ ባባ ኦኬ። እንደዚህ ትሸልሙታላችሁ። ኦኬ ባባ በኋላ ስትሮበሪ እያመጣ ኬክ ስንጋግር እንዲህ ስለምናረግ ልጄ የሚወላችሁ ባለሙያ ነው። የሚገርም አምባሻ ነው ብዬ ተስፋ አለኝ። ሲበዛ ያችሁት እንዴት እንደምታምር። እንግዲህ ያው እንደዚህ ተከድኗል እንደምታዩት። ሲበስል ደግሞ አሳያችኋለሁ። ከኔ ጋር ሁኑ። ይኸውላችሁ እንግዲህ እንደዚህ ተገልብጧል። ትንሽ አረር ብላለች መሰለኝ አይደነ፣ ግን በጣም ያምራል። እንደዚህ ትመስላለች። እሳቱ በአንድ ላይ ነበር ያደረኩት፣ ግን በጣም ሞቋል። ስለዚህ እንደመልሰን ከታች ያለውን ይብሰልልን። እንግዲህ ያውላችሁ ፋይናል ይህንን ይመስላል። እንኳን ለቅዱስ ሚካኤል በሰላም አደረሳችሁ። አምባሻችን እንደዚህ ነው። እንግዲህ ፋይናሊ ይሄን ይመስላል። ያውላችሁ የቅዱስ ሚካኤል ይኸው ሻማዬንም ለኩሻለሁ፣ አምባሻዬንም ጋግሬያለሁ። እዚህ ጋር ቡናዬን አቀራርቤያለሁ። እንጀራ ጋግሬ ጨርሼ ወጦችን ሰርቼ ጀበኔን እዚህ ጋር ጥጃለሁ። አሁን አውጥቶ መጠጣት ነው። አምባሻ ለምትፈልጉ አሰራሩ እንግዲህ ይሄን ይመስላል። ባይ